ከኢትዮጵያ የማስተር ካርድ አውጥታችሁ በቀጥታ በኦንላይን እንድትከፍሉ ማድረግ የሚያስችል አማራጭ ከዳሽን ባንክ ዛሬ ለ30ኛ ዓመት አኒቨርሰሪያቸው አናውንስ አድርጓል። ብሔራዊ ባንክ እንግዲህ አዲስ መመሪያ አውጥቷል። ኢትዮጵያ ውስጥ ያሉ ዜጎች ጉዞ መሄድ ሳይጠበቅባቸው በቀጥታ $0 እንግዲህ የፎሪን ከረንሲ አካውንት እንዲከፍቱ ነው። ቨርቹዋል ካርዱንም ደግሞ እዛው ሱፐር አፕ ላይ በደቂቃዎች ውስጥ ሪኩዌስት አድርጋችሁ ማስተር ካርድ ማግኘት ትችላላችሁ። ታዲያ ይህን ካረጋችሁ በኋላ ቀጣይ የሚጠበቀው ዩሮ፣ ዶላር፣ ፎሪን ከረንሲዎችን ከየት እናምጣ ነው። በሬሚታንስ ወይም ደግሞ በሌላ አማራጭ የምታገኙትን ኢንክሉዲንግ እጃችሁ ላይ ያለ ካለ በቀጥታ ባንክ በማስገባት ያንን ከረንሲ በቀጥታ እንግዲህ በኢትዮጵያ ብር ያንን ገንዘብ እንግዲህ ማስተር ካርዳችሁ ላይ ኮፓፕ በማድረግ ብራንቻችሁ ላይ ሪኩዌስት አድርጋችሁ ከኢትዮጵያ ሆናችሁ የተለያዩ የኦንላይን ክፍያዎችን መክፈል ትችላላችሁ። ይሄ እንግዲህ የመጀመሪያው እንደሆነ ነው የተነገረኝ። በቀጣይ ብዙ ማሻሻያዎች እንደሚደረጉ የፊዚካል ካርዶችን ጭምር እንዲሁም ሌሎች አማራጮች እንደሚኖሩ ተናግረው እንግዲህ ከዳሽን ባንክ ዋና መስሪያ ቤት ሆኜ ነው ይህንን ፕሮግራም እያቀረብኩላቸው የሚገኘው። ጆሪ ታላርጊ ነኝ። ዩቲዩብ ላይ ደግሞ እንዴት ማውጣት እንደምትችሉ ዲቴል ስቴፖችን አስመለክታቸዋለሁ። የዳሽን ባንክ ፕሮግራም ለጎብኚዎች ክፍት ስለሆነ በዋና መስሪያ ቤቱ በመገኘት የተለያዩ ፕሮግራሞችን መሳተፍ ትችላላችሁ። ስለ አነስተኛና መካከለኛ ኢንተርፕራይዞች፣ ስለ ፋይናንስ ግንዛቤ እንዲሁም ከወለድ ነፃ የባንክ አገልግሎት አርብ ሚያዝያ 23 ብቻ ዝግ ይሆናል። እስከ ቅዳሜ ሚያዝያ 24 የሚቆይ ፕሮግራም ነው። ይመቻችሁ። ዳሽን ባንክ ለፍሪላንሰሮች አፕወርክ፣ ፋይቨር እንዲሁም የተለያዩ የውጭ ስራዎችን የምትሰሩ ሰዎች ትልቅ ነገር ይዞላችሁ መጥቷል። እንደምታዩት ዳሽን ባንክ 30ኛ ዓመቱን እያከበረ በሚገኝበት በዚህ ሰዓት ላይ ከዲጂታል ኢንፎርሜሽን እንዲሁም ሳይበር ሴኩሪቲ ጋር የተገናኙ አዳዲስ ፊቸሮችን አሳይተውናል ማለት ነው። ከዛም ውስጥ የአብዛኞቻችሁ ጥያቄ የነበረው እንግዲህ ከቨርቹዋል ካርድ ጋር የተገናኙ ነገሮች ነበሩ። እሱን ደግሞ የዳሽን ባንክ ሄድኳርተር ካርድ ማኔጀሩን ቀጥታ ጠይቀ ነው ነበረ። እስኪ ምላሹን አብረን እንይ። የፎሪን ከረንሲ አክሰስ በኢንተርናሽናል ካርድ ሌቭል እንዲያገኙ የተፈቀደላቸው የኤፍኤክስ ወይንም የውጭ ምንዛሪ አካውንት ሜንቴን ያደረጉ ኢንዲቪጁዋሎችን ወይም ኮርፖሬቶችን ነው። የፈንድ አክሰሱን ስናወራ ኤግዚስቲንግ ፕራክቲስ አለ። እሱ ምንድነው? ትራቨለር መሆን አለበት። የትራቨለር ዶክመንት ማምጣት አለበት። ትራቨለር ሆነ የትራቨለር ዶክመንት ካለ ባንኩ አፕሩቭ የሚያደርግልህ የራሱ ዩኤስዲ አሎኬሽን ይኖራል። እሱን ቶፕ አፕ ማድረግ ይቻላል። ሁለተኛው ሜትድ ቅድም እንደገለጽኩት የኤፍኤክስ ወይም የውጭ ምንዛሪ አካውንት ሜንቴን ማድረግ ያስፈልጋል። ፍሪላንስ ላይ አሁን አፕወርክ ላይ ምናምን የሚሰሩ አሉ። አሁን ኢትዮጵያ ውስጥ ነው ማለት ነው። ሞሮፍ እነሱ መጠቀም ይችላሉ፣ ኢንካሙን ማምጣት ይችላሉ። ኤግዛክትሊ። አሁን እዛ አብረዋቸው የሚሰሩት ኦርጋናይዜሽኖች የማስተር ካርድ ሴንድ ኢኔብል የሆኑ ኢንስቲትዩሽኖች ከሆኑ ዳይሬክትሊ ለማስተር ካርድ ቨርቹዋል ካርዶች ወይም ለነዛ ፓን ነምበሮች ትራንስፈር ማድረግ ይፈቅዳል። ሬሚታንስ ማለት ነው። ካርዳቸው ላይ ራይት አዌይ ሬሚታንሱን ተቀበለው ኮንሱም ማድረግ ይችላሉ ፈንዱን ማለት ነው። ከፈለጉም ደግሞ በሎካል ከረንሲ ሪፈንድ ማድረግ ይችላሉ። ኦፕሽን አለው። እሱም በሎካል ከረንሲ ኮንቨርት አድርገው መጠቀም ይችላሉ ካርዳቸው ላይ ያለውን ባላንስ ማለት ነው። ከቨርቹዋል ካርድ በዘለለ ደግሞ የተለያዩ ፊቸሮችን እዛው ዳሽን ባንክ ሱፐር አፕ ላይ ማግኘት ትችላላችሁ። የባንክ ስቴትመንታችሁን የትም ቅርንጫፍ ሳትሄዱ እዛው ሱፐር አፕ ላይ ማግኘት ትችላላችሁ። እንግዲህ ኦቨርኦል ኢቨንቱ ይሄን ይመስል ነበር። በዚህ መልኩ ቃኝተነዋል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልን። የኢትዮጵያ ንግድ ባንክ ማስተር ካርድ ማስጀመሩን ይፋ አድርጓል። ነገር ግን አስቀድማችሁ ማወቅ ያለባችሁን ጉዳዮች ነግራችኋለሁ። ቤተሰብ ካልሆናችሁ ፎሎ በማድረግ ተቀላቀሉ። ንግድ ባንክ ዓለም አቀፍ የማስተር ካርድ ቅድመ ክፍያ ወይም ፕሪፔድ ካርዶችን እንደ ኤቲኤም በፕላስቲክ እና ቨርቹዋል ሲቢ ሞባይል አፕሊኬሽኖች ውስጥ ማቅረቡን አስታውቋል። ከሲቢ ከስተመር ሰርቪስ እንዳገኙት መረጃ አሁን ላይ የፊዚካል ማስተር ካርዶቹ ማንኛውም የሲቢ ተጠቃሚ አቅራቢያው ያለ ንግድ ባንክ ሄዶ ማግኘት እንደሚችል፣ ነገር ግን ቨርቹዋል ካርዱ ገና እንደሆነ ነግሮኛል። ማስተር ካርዱ የሚይዘው $1 ብቻ ነው። ዶላርም ካርዱ ላይ የሚሞላው ለጉዞ ሲያስፈልግ ነው። ነገር ግን ሌትሳይ ዱባይ ሄዳችሁ በድራም የምትከፍሉ ከሆነ በዛ ቀን በነበረው ኤክስቼንጅ ሬት ባላችሁ ዶላር መገበያየት ትችላላችሁ። በተጨማሪም ከኢትዮጵያ ውስጥ ለሚደረጉ እንደ ኔትፍሊክስ እና አማዞን ላሉ ክፍያዎች አንፎርቹኔትሊ አይሰራም ተብያለሁ። እውነት ለመናገር የጥሩ እርምጃ ነው። ተጓዦች ውጭ ሀገር ገንዘብ ማውጣት ወይም መክፈል ያስችላቸዋል። ስለዚህ ማወቅ ያለባችሁ ይህ ካርድ ለጉዞ ብቻ የሚያገለግልና ዶላር ካርዱ ላይ የሚሞላው ከጉዞ ጋር የተያያዘ ትራቭል ዶክመንት ብቻ ሲኖራችሁ ነው ማለት ነው። ጀስት ወደፊት እጠቀምበታለሁ የምትሉ ከሆነ ግን አሁንም ካርዱ ማግኘት ትችላላችሁ፣ ግን ዶላር ሎድ አይደረግበትም። ስለዚህ በመሰረቱ ለተጓዦች እንደተዘጋጀ የዶላር ዋሌት እንጂ ኢትዮጵያ ውስጥ ለሚኖሩ ነዋሪዎች የኦንላይን ግብይት የሚያገለግል ካርድ አይደለም። የንግድ ባንክን ማስተር ካርድ ሞክራችሁ ከሆነ ኤክስፒሪየንሳችሁን ኮመንት ላይ ጻፉልኝ። ፒስ አውት። ከዚህ በኋላ ከኢትዮጵያ ሆናችሁ የኔትፍሊክስ፣ አማዞን፣ ስፖቲፋይ ክፍያዎቻችሁን በኢትዮጵያ ባንኮች በቪዛ እና ማስተር ካርድ መክፈል የሚያስችላችሁን ፖሊሲ እንግዲህ ብሔራዊ ባንክ አውጥቷል። እንግዲህ ከኢትዮጵያ ሆናችሁ እንግዲህ የዶላር የዩሮ አካውንቶችን በመክፈት በኢንተርናሽናል ቪዛ እና ማስተር ካርድ አማካኝነት እንግዲህ የምትፈልጓቸው ባንኮች ሁሉም ባንኮች ከዚህ በፊት ይህን ማድረግ ይችላሉ። የፖሊሲ ጉዳይ ስለሆነ ነው እንጂ ጉዞ ሲኖር እንግዲህ በሁለት መንገድ ነበር ዶላር ዩሮ የሚሰጡት። አንደኛው
በቀጥታ በካርዳችሁ ይጭኑላችኋል። ኤኒዌር ኢን ዘ ወርልድ በኦንላይንም በኤቲኤምም አውጥታችሁ ትጠቀሙታላችሁ። ሁለተኛው ደግሞ እንግዲህ በጥሬው ገንዘብ ነበረ። አሁን ግን ለኦንላይን ክፍያዎች ጉዞ ሳይኖራችሁ ይሄን ማድረግ የሚያስችል ፖሊሲ ወጥቷል። እንግዲህ ሙሉ ትንተና ቪዲዮን ለማን ነው እንዴት ነው የሚለውን የዩቲዩብ ቻናል ላይ ሰርችላችኋለሁ። ይመቻችሁ፣ ቼክ አድርጉት።